ይስጥልኝ እንደምናላችሁ ውድ ተመልካቾቻችን፣ ባለፈው ሳምንት ከወንድማችን ጽጌ ጋር እግዚአብሔርን መምሰል በሚል ርዕስ ያቀረብንላችሁ ክፍል 1 ትምህርት ነበረ። እንደ እግዚአብሔር ፍቃድ ደግሞ በድጋሚ በክፍል 2 ደግሞ ዳግም ቀሪውን ክፍል ይዘናችሁ ቀርበናል። እንድትከታተሉም በጌታ ፍቅር ለምንላችኋለን። ጸጋና ሰላም ይብዛላችሁ። እግዚአብሔርን መምሰል የሚለውን ሐሳብ መገለጫዎቹን በደንብ ብታብራራልንና የሚያደምጡን ሰዎች በደንብ ራሳቸውን እግዚአብሔር ማስለመድ የሚለውን ነገር በህይወታቸው ላይ ተግባራዊ እንዲያደርጉት ማብራሪያ ተሰጠን። መልካም። እግዚአብሔር ለዘላለም የተባረከ ይሁን። አሜን። መገለጫዎቹ ምንድናቸው? እግዚአብሔርን የሚመስል ሰው እንዴት ነው የሚገለጸው ካልን አንደኛ ለእግዚአብሔር ራሱን ያስገዛል። ብዙ ጊዜ እግዚአብሔርን ወደዋለሁ ብለን እግዚአብሔርን እናመልካለን ብለን ለእግዚአብሔር የሚመጥን ህይወት አለመኖር ሊታይብን ይችላል። እግዚአብሔርን መምሰል ራሳችን ስናስለምድ ግን ፍጹም የሆነ መገዛት እንገዛለን። በምንድን ነው የሚታወቀው እግዚአብሔር መገዛት ካልን አንድ የተገዛ አካል መብቱ ለገዢው እንጂ ለራሱ አይደለም እንደሆነ ንብረት እንቁጠርና ከሆነ ቦታ ላይ ገዝተን ከመጣነው በኋላ የሻጩ ሳይሆን ንብረትነቱ የገዢው ነው። ገዢው በፈለገው መንገድ ያስቀምጠዋል፣ በፈለገው መንገድ ያንቀሳቅሰዋል። ስለዚህ ከዓለም ወደ እግዚአብሔር በምንገባበት ሰዓት ለእግዚአብሔር ልንገዛ ነው የምንገባው። ለእግዚአብሔር የተገዛ ሰው ደግሞ ሁለንተናውን በእግዚአብሔር መንፈስ ይመራል፣ በእግዚአብሔር መንፈስ ይንቀሳቀሳል። ይሄ በመገዛት ይታወቃል ማለት ነው። ጌታ ለዚህ ትልቅ ምስክራችን ነው። ፈጽሞ ፈቃዱን ለአባቱ ፈቃድ ራሱን ያስገዛው ማለት ነው። በትክክል ጌታ ኢየሱስ ክርስቶስ ሊሞት ነው። ሞትን ያህል ነገር መጥቶ ከፊት ለፊቱ፣ ስቅለትን ያህል ነገር ከፊት ለፊቱ መጥቶ ተጋፍጦ ያንተ ፈቃድ ይሁን ብሎ መስጠት፣ ያንተ ፈቃድ ይሁን አለ። በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። በእውነትና በቅንነት ለሚፈርደው ማለት ነው ራሱን አሳልፎ ሰጠ። ስለዚህ መገዛት መብትን ለገዢው መስጠት ማለት ነው። የኔ መብት የለኝም፣ መብቱ የማን ነው? ለእግዚአብሔር መስጠት። በነገራችን ላይ እግዚአብሔር በፈጠረው ፍጥረት ሙሉ ስልጣን አለው። ሙሉ ስልጣን አለው። የፈለገውን ከፍ ሊያደርግ የፈለገውን ዝቅ ሊያደርግ መብት አለው እግዚአብሔር። ይህንን መብቱን ለሱ መስጠት ማለት ነው መገዛት። እንደፈለከኝ አርገኝ ብሎ ለእግዚአብሔር መስጠት። እግዚአብሔርን መምሰል በዚህ በስጋችን በኩል አንችልም። መንፈሳዊ ነገሩንም ራሱ በአንድ ጊዜ ደግሞ ለማምጣት አንችልም። እሱም እንኳን ሆኖ ማለት ነው መንፈሳዊ ነገሮችን ማምጣት የምንችለው ቅድም እንደተናገርኩት በጸጋው ብቻ ነው። ጸጋው ያስችላል፣ ጸጋው ያስተምራል በሚለው በዛ በኩል ነው። አንድ ሰው እግዚአብሔርን ለመምሰል ምን ማድረግ አለበት ካልን ሁሉ ጊዜ ለጸጋው ቅርብ መሆን አለበት። ለእግዚአብሔር መንፈስ ሁሉ ጊዜ ቅርብ መሆን አለበት። እግዚአብሔር ለዘላለም የተባረከ ይሁን። በሉቃስ ወንጌል ምዕራፍ 6 ቁጥር 27 ላይ ጠላቶቻችሁን ውደዱ የሚል ቃል ተቀምጧል። በጣም ከባዱ ቃል ማለት ነው። በዚህ ዓለም ወዳጅን መውደድ በጣም ቀላል ነው። የሚወድህን መውደድና የሚቀርብህን መቅረብ ቀላሉ መንገድ ነው። ለሚያደርግልህ መልካም ነገር ማድረግ በጣም ቀላል መንገድ ነው። ነገር ግን የሚጠላህን መውደድ በጣም ከባድ ነገር ነው። ይህንን ደግሞ እግዚአብሔር እንድናደርገው ይፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 6 ቁጥር 27 ላይ የተናገረው ይህን ነው። ጠላትን መውደድ እንዳለብን ማለት ነው። ማቴዎስ ወንጌል ምዕራፍ 6 ላይ ይህንን ቃል ይደግመዋል። ስለዚህ ይሄ እግዚአብሔርን የመምሰል ምልክት ነው። አንድ ሰው በጠላቶቹ ፊት ፍጹም የሆነ ፍቅር የሚታይበት ከሆነ በትክክል እግዚአብሔርን እየመሰለ ነው። በሚጠሉት መካከል በፍቅር የሚመላለስ ከሆነ በእርግጥም እግዚአብሔርን እየመሰለ ነው። ይሄ ሰው እግዚአብሔርን መምሰል ሰውነቱን እያስለመደ ነው ማለት ይቻላል። ይህ ካልሆነ ግን የሚወዱትን መውደድና የሚጠሉትን መጥላት ከሆነ በዓለም መሰረት እየተመላለሰ ነው፣ ወይም ደግሞ በዓለማዊ መንገድ እየተመላለሰ ነው ማለት ነው። በማቴዎስ ወንጌል ምዕራፍ 16
ቁጥር 24 ላይም ራስን መካድ እና መስቀሉን መሸከም ክርስቶስን መከተል እንዳለብን ደግሞ ይነግረናል። ይሄ ፍጹም የሆነ እግዚአብሔርን ለመምሰል የምንሄድበት መስመር ነው። በነገራችን ላይ እንዲህ አይነት ነገሮችን ስናነሳ ቀላል ነገሮች ይመስሉናል። ማንኛውም ሰባኪ ማንኛውም አስተማሪ ብትጠይቁት ወይም ደግሞ እግዚአብሔርን እየመሰልክ ነው ወይ ብትሉት በውስጡ የሆነ ችግር ይኖራል፣ ድካም ይኖራል። በእርግጥ ምክንያቱም በስብከት ስለማይሆን ይሄ ነገር በማስተማርና በስብከት ቢሆን ኖሮ ከኛ የተሻሉ ብዙ አስተማሪዎች አሉ፣ ከኛ የተሻሉ ብዙ ሰባኪዎች አሉ፣ ከኛ የተሻሉ ብዙ የቃሉን እውነት የሚያብራሩ ወንድሞችና እህቶች አሉ፣ በጣም ብዙ ወገኖች አሉ። ነገር ግን በማብራራት የሚፈጸም ስላልሆነ ነው። በማብራራት አይፈጸምም፣ በመደረግ የሚሆን ነው ይሄ እና ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰበሰበና ተከተሉኝ በሚልበት ጊዜ መስቀል መሸከም፣ ራስን መካድ፣ መከተል ብሎ ነገራቸው። ይሄ ብቻም አይደለም፣ ቤተሰብን መተው ብሎ ነገራቸው። እንዴ ክርስቶስን መምሰል ወይም ደግሞ ክርስቶስን መከተል እግዚአብሔርን መምሰል ብዙ ነገሮች ያሳጣል። በዓለማዊ መንገድ የተዋወቅናቸውን ዝናዎቻችንን፣ ጥቅሞቻችንን፣ ወገኖቻችንን በሙሉ እንድንተው የሚያደርጉ ናቸው። ይሄ እግዚአብሔርን መምሰል የሚለው ማለት ነው። ይልቁንም ምን እናደርጋለን? እግዚአብሔር የሚወደውን ነገር ብቻ ስናደርግ በዓለማውያን ዘንድ እንጠላለን። ስለዚህ እግዚአብሔርን ለመምሰላችን አንድ መንገድ እንደሆነ እንረዳለን ማለት ነው። ጌታ ኢየሱስ ክርስቶስ እንደዚህ አላቸው ደቀ መዛሙርትን አሁንም በድጋሚ እኔን ጠልተውኝ ከሆነ እናንተንም፣ እኔን አሳደውኝ ከሆነ እናንተንም ብሏቸዋል። ስለዚህ ክርስቶስን ያደረጉበትን ነገር በሙሉ እኛ ጋር የሚያደርጉብን ከሆነ እግዚአብሔርን መምሰል በሕይወታችን እየተለማመድን ነው ማለት ነው። ይሄ ነው መንገዱ። ቀጥታ እንዳመን እግዚአብሔርን እንመስላለን ብለን ከታገልን ግን አይሆንም። የህይወት ምዕራፎች የምናልፋቸው መንገዶች አሉ። በህይወት ምዕራፍ ውስጥ የምንመላለስባቸው መንገዶች አሉ። እግዚአብሔርን የመሰለ ሰው በብርሃን ይመላለሳል። ህይወቱ በብርሃን የተሞላ ይሆናል። በብርሃን ስላችሁ ኑሮ ይሳካል ማለት አይደለም። በህይወቱ ውስጥ ጨለማ የለም ማለት ነው። ኃጢአት አይሰራም ወይም ደግሞ በኃጢአት ጎዳና ውስጥ አይመላለስም ማለት ነው። በጽድቅ ኑሮ ይመላለሳል ማለት ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ምዕራፍ 5 ከቁጥር 1 እስከ 2 እንደዚህ ይላል። እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይላል። ምን ሁኑ? እግዚአብሔርን የምትከተሉ ሁኑ። ስለዚህ እግዚአብሔርን እሺ በሉት፣ ወደ እናንተ ይቀርባል፣ ጋኔንን ግን ተቃውሞት ከእናንተ ይርቃል ይላል። ስለዚህ እግዚአብሔርን መከተል ስንጀምር ክፉ ነገሮች ደግሞ ከኛ እየራቁ ሲሄዱ ያኔ እግዚአብሔርን እየመሰልን ነው ማለት ነው። እግዚአብሔርን መምሰል በሕይወታችን የምንለማመድባቸው በእነዚህ መንገዶች ነው። ቁጥር 2 ላይ እንደዚህ ይላል። ኤፌሶን ምዕራፍ 5 ቁጥር 2 ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። ምን ብሏን ነው? ክርስቶስ ራሱን አሳልፎ ሰጥቷል። ለምን? ለፍቅር። ስለዚህ እናንተም በፍቅር ተመላለሱ። እግዚአብሔርን ለመምሰል የግድ የክርስቶስ ኢየሱስን ባህሪ በሕይወታችን ልናሳይ ይገባል። የመጨረሻ የምናገራት ይህችን ነው። ክርስትና የተመሰረተው በክርስቶስ ኢየሱስ ነው። የምንኖረው ወይም ደግሞ ክርስትና የሚኖረው በጸጋ ነው። የምናደርጋቸው ነገሮች በሙሉ በመንፈስ ቅዱስ በጸጋ ነው የምናደርጋቸው። ስለዚህ መንፈስ ቅዱስ ከኛ ጋር ሆኖ ይሰራል። ጸጋው ያስችለናል፣ ያግዘናል። ይህንን ተማምረናል። ስለዚህ እግዚአብሔርን ለመምሰል በምንተጋበትና በምንታገልበት ጊዜ ከዓለማዊ ነገሮች ላይ እየራቅን በጽድቅ ኑሮ እየመሰልን እንሄዳለን። እነዚህ ነገሮች በአንድ ጊዜ ሳይሆን ዕለት ዕለት ያስፈልጋቸዋል፣ ትጋት
ያስፈልጋቸዋል። ትጋት ከሌለና ቁርጠኝነት ከሌለ እግዚአብሔር መምሰል አይቻልም። መልመድ የሚለው በራሱ ምን አለው ብለናል? ድካም አለበት፣ መድከም አለበት፣ መልፋት አለ፣ መታገል አለ። ዝም ብሎ መልመድ የሚባል ነገር አይኖርም። በልምምዳቸው ውስጥ መድማት አለ፣ መቁሰል አለ፣ መውረድ አለ፣ መውጣት አለ፣ ላብን ማንጠፍጠፍ አለ። እልህ አስጨራሽ ትግል ሊያስፈልግ ይችላል። እነዛ ነገሮች ከተወጣ በኋላ ነው መልመድ የሚለው ነገር የሚመጣው። ስለዚህ ለዚህ ምን ያስፈልጋል? አንደኛ ውሳኔ ያስፈልጋል፣ ቁርጠኝነት ያስፈልጋል። የጽድቅ ኖሮ ውሳኔ ከሌለን በጽድቅ መኖር አንችልም። ክርስትና አንዱ እምነት ብቻ አይደለም፣ ውሳኔ ጭምር ነው። አደርገዋለሁ የሚል ጭምር ነው። ምክንያቱም በጸጋ ስናምን ወይም ደግሞ በክርስቶስ ስናምን ክርስቶስን ለመምሰል ነው። ስለዚህ እግዚአብሔር በክርስቶስ ኢየሱስ በኩል ኃጢአታችንን ይቅር ካለልን እኛ ደግሞ የክርስቶስን ሕይወት ለመኖር መወሰን አለብን። ክርስትና ኃጢአትና ጽድቅን እያቀላቀሉ መኖር አይደለም። ስለዚህ ለክርስቶስ እኖራለሁ የሚል ቁርጠኝነትን ያስፈልጋል፣ ውሳኔ ያስፈልገዋል። እግዚአብሔርን ለመምሰል አንደኛው በዋናነት የሚጠቀሰው ውሳኔ ነው። ስንወስን እግዚአብሔር ከኛ ጋር ይቆማል። ስንወስን ጸጋው ከኛ ጋር ይቆማል። ስንወስን መንፈስ ቅዱስ ያግዘናል። ውሳኔ የመጀመሪያው ነው። ሁለተኛ ደግሞ ትጋት የሚባል ነገር አለ። ትጋት ለማድረግ መትጋት፣ ለማድረግ መታገል። እንድንሸነፍ የሚያደርጉ ነገሮች አሉ፣ አሉ። እንድንወድቅ የሚያደርጉ ነገሮች አሉ። ከመንፈሳዊ ትግላችን ተጋድሏችን እንድናፈገፍግ የሚያደርጉን ዓለማዊ ሲስተሞች አሉ፣ በደንብ አሉ። ስለዚህ ምን ያስፈልጋል? ትጋት ያስፈልጋል። በትጋት በምንንቀሳቀስበት ጊዜ ሁሉ መንፈስ ቅዱስ ከኛ ጋር አለ። እግዚአብሔር ከማን ጋር ነው ካላችሁ ከሚሰራ ሰው ጋር ነው ያለው። ከሚሰራ ሰው ጋር ነው ያለ። ከሚታገል ሰው ጋር ነው ያለ። ከሚጥር ሰው ጋር ነው ያለ እግዚአብሔር። ስለዚህ ምን ያስፈልገናል? ውሳኔ ወይም ቁርጠኝነት፣ እንደገና ደግሞ ትጋት ያስፈልጋል። በትጋት ዕለት ዕለት ከእግዚአብሔር ጋር ግንኙነት ማድረግ ያስፈልጋል ማለት ነው። እነዚህ ነገሮች ስናደርግ እግዚአብሔር መምሰል በሕይወታችን ይገለጣል። ጸጋና ሰላም ይብዛላችሁ።